በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤተ ክርስቲያን ልጆች በሀገር ውስጥም ከሀገር ውጭም ያላችሁ አሁን የምንገኘው በሆለታ ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን ግቢ ውስጥ ነው። እንግዲህ ሁላችሁም እንደምታውቁት የሆለታ ደብረ ገነት ቅድስት ኪዳነ ምሕረት ቤተ ክርስቲያን በኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ የምትገኝ ጥንታዊትና ታሪካዊት ቤተ ክርስቲያን ናት። ይቺ ቤተ ክርስቲያን የተመሰረተችው በ1893 በአጼ ምኒልክ ዘመነ መንግስት ሲሆን እንግዲህ አሁን ከተመሰረተች 124 ዓመታትን አስቆጥራለች ማለት ነው። በዚች ቤተ ክርስቲያን ጥንታዊት እንደመሆኗ ታሪካዊት እንደመሆኗ የተለያዩ ቅርሶች፣ ንብረቶች፣ ሀብቶች ይገኛሉ። እንዲሁም ደግሞ አጼ ምኒልክ ያሰሩት ቤተ መንግስትም ይገኛል። ጥንታዊና ታሪካዊ ቤተ መንግስት ይገኛል። እንግዲህ ይቺ ቤተ ክርስቲያን ከመንፈሳዊ አገልግሎትን በተጨማሪ ለምእመናን ለህብረተሰቡ የተለያየ ድጋፍና አስተዋጽኦ ስታደርግ ቆይታለች ማለት ነው። ይሁን እንጂ አሁን ከቅርብ ጊዜ ወዲህ ይቺ ቤተ ክርስቲያን በፊት ከሰጠችው አገልግሎት አንጻር እንደ ሌሎች አድባራትና ገዳማት የራሷ የሆነ የምትተዳደርበት የገቢ ምንጭ የላትም። ምክንያቱም የምትገኘው በካምፑ ግቢ ውስጥ በመሆኑ ምእመናን እንደ ልብ መግባትና መውጣት ባለመቻላቸው ፈተናና ተግዳሮት እየገጠማት ይገኛል ማለት ነው። ይህንንም መሰረት በማድረግ የደብሩ ሰበካ ጉባኤ የተለያዩ እቅዶችን በማውጣት የልማት ስራዎችን ለመስራት በዝግጅት ላይ ይገኛል ማለት ነው። የመጀመሪያው እንግዲህ ቦታው ጥንታዊ እንደመሆኑ ታሪካዊ እንደመሆኑ ከቀድሞ ዘመን ጀምሮ የነበሩ የተለያዩ ሀብቶች፣ ቅርሶች፣ ንብረቶች በምእመናን እንዲጎበኙ ለትውልድ እንዲተላለፉ በማሰብ አሁን ያለው ግምጃ ቤት ከዘመን ብዛት ያረጀን በመሆኑ አዲስ የሙዚየም ግንባታ ለመጀመር እቅድ አውጥቶ የሙዚየም ዲዛይን ቀርጾ ምእመናንን እያስተባበረ ይገኛል ማለት ነው። እንግዲህ አሁን ላይ የቅየሳ ስራ ተሰርቶ ቁፋሮ ለመጀመር ማሽን እየፈለግን ነው የምንገኘው። እንግዲህ እግዚአብሔር ቢፈቅድ ምእመናንን እያስተባበርን ይህንን የሙዚየም ስራ ለመጀመር በእግዚአብሔር ፈቃድ ታስቧል ማለት ነው። ሁለተኛው ያለነው ግቢ ውስጥ በመሆኑ ቤተ ክርስቲያናችን ልትሰራቸው የምትችላቸው የልማት ስራዎች አንደኛው የንብ እርባታ ስራ ነው። እንግዲህ የንብ እርባታ ስራውን በጅምር ላይ ይገኛል። እስካሁን በባህላዊ ቀፎ 7 ቀፎዎች ምእመናንን በማስተባበር በጅምር ላይ እየተሰራ ይገኛል። አሁን ደግሞ እግዚአብሔር ቢፈቅድ ይህንን የንብ እርባታ ስራ ለማስፋፋት ወደ ዘመናዊ ቀፎም ለመቀየር እንዲሁ ምእመናንን እያስተባበርን በተስፋ እየተጠባበቅን እንገኛለን ማለት ነው። ሶስተኛው ደግሞ እግዚአብሔር ቢፈቅድ አንዳንድ ሰዎችን እያነጋገረን እንገኛለን እና ምእመናንም ተስፋ እየሰጡን ነው። እናንተም ደግሞ ለዚች ቦታ ትብብር ካደረጋችሁ ለወደፊቱ ቋሚ የገቢ ምንጭ የምታገኝበትን የከብቶች እርባታ ለመጀመር ጥናት ተደርጎ እቅዱ ተይዞ አሁን ወደ ስራ ለመግባት ምእመናንን እያስተባበርን የምንገኘው። ቦታው ግቢው በካምፕ ውስጥ የሚገኝ ስለሆነ ባለችን ውስን ቦታ ላይ በመጠቀም እነዚህን የልማት ስራዎች ለመስራት ነው እያሰብን ያለ ነው። የመጨረሻው ደግሞ ለመስራት የታሰበው ምንድነው? በአጭር ጊዜ ውስጥ የዳቦ ማሽን በመግዛት እዚሁ ግቢ ውስጥ ዳቦ በማምረት ለምእመናን በማከፋፈል የገቢ ምንጭ ቋሚ የገቢ ምንጭ በመስራት የቤተ ክርስቲያንን ችግር ለመቅረፍ ታስቧል ማለት ነው። በረጅም ጊዜ እቅድ ደግሞ እግዚአብሔርን አጋዥ በማድረግ ምእመናንን በማስተባበር ለመስራት የታሰበው ከካምፑ ውጪ ባሉ ቦታዎች ላይ በቤተ ክርስቲያን ስም ህጋዊ ቦታ በመግዛት የተለያዩ የልማት ስራዎችን በመስራት ቤተ ክርስቲያን አገልግሎቷ እንዳይቋረጥ፣ ካህናት ደሞዛቸው እንዳይቋረጥና ከቦታው እንዳይፈናቀሉ ህጋዊ ቦታ በመግዛት የልማት ስራ ለመስራት ታቅዶ ምእመናንን እየጠየቅን ትብብር እንዲያደርጉልን በማስተባበር ላይ እንገኛለን ማለት ነው። እንግዲህ ይህ ሁሉ የሚሆነው እግዚአብሔር ሲፈቅድና
ሁላችንም የቤተ ክርስቲያን ልጆች የሚጠበቅብንን ኃላፊነት ስንወጣ ስለሆነ ሁላችሁም ባላችሁበት ሆናችሁ የቤተ ክርስቲያን እቅድ ከግብ እንዲደርስ በጸሎትም እንዲሁም ደግሞ በስጦታም በገንዘብም በማቴሪያልም ጭምር በመደገፍ ይህንን መንፈሳዊ የበረከት ስራ እንድትሳተፉ በቅድስት ኪዳነ ምሕረት ስም እንጠይቃለን። እንግዲህ ከዚህ ጋር ተያይዞ ይህንን መንፈሳዊ መልእክት እያስተላለፈልን የሚገኘው በአዲስ አበባ ሀገረ ስብከት የገዳመ ኢየሱስ ኮካ ሃይማኖት ሰንበት ትምህርት ቤት ነውና እንዲሁ ከዚህ በረከት እንድትሳተፉ የኮካ ሃይማኖት ሰንበት ትምህርት ቤት መጋቢት 28 ወደዚህ ወደ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያን መንፈሳዊ ጉዞ አዘጋጅቷል። ስለዚህ በዚህ ዕለት ተገኝታችሁ የበረከቱ ተሳታፊ እንድትሆኑ መልእክታችንን እናስተላልፋለን። ቦታው ጥንታዊ እንደመሆኑ የተለያዩ የሚጎበኙ ቅርሶች፣ ንብረቶች አሉ። እንዲሁም ደግሞ ጥንታዊ የሆኑ አባቶቻችን የሳሉልን ስዕላት፣ ቅዱሳት ስዕላት አሉ። እነሱንም እንጎበኛለን። ከዚህ በተጨማሪ ደግሞ በአጼ ሚኒሊክ ዘመነ መንግስት የተሰራ ቤተ መንግስት አለ። እሱንም እናስጎበኛችኋለን ማለት ነው። እንግዲህ ይቺ ቤተ ክርስቲያን መንፈሳዊ ሐኪም ቤት ናትና በተለያዩ ቦታዎች የሚገኙ የተለያየ ደዌ ያለባቸው ሰዎች ወደዚህ ጥንታዊት ቤተ ክርስቲያን እየመጡ ጸበሏን በመጠመቅ ፈውስን ያገኛሉና ወደዚህ ቤተ ክርስቲያን መጥታችሁ እናንተም በመጠመቅ ፈውስ እንድታገኙ ከበረከቱ እንድትሳተፉ በእግዚአብሔር ስም መልእክታችንን እናስተላልፋለን። የደብሩን የሰበካ ጉባኤ አካውንትና የልማት አካውንት ነግራችኋለሁኝ። የደብሩ የሰበካ ጉባኤ አካውንት የአባይ ባንክ አካውንት 385 111 97 81 03 10 15 የደብሩ የሰበካ ጉባኤ የንግድ ባንክ አካውንት 10 15 64 99 29 እንዲሁም ደግሞ አሁን በደብሩ የሚሰሩ የልማት ስራዎች አሉና ለልማት የሚውል የልማት አካውንት አለ። የንግድ ባንክ የልማት አካውንት 10 15 68 58 68 ናቸው። በእነዚህ አካውንት በመጠቀም እንግዲህ ለቦታው የሚያስፈልገውን ነገር በማቅረብ ማቴሪያል በመደገፍ እንዲሁም ደግሞ ገንዘባችሁን በመስጠት በሀሳብን በመደገፍ ከበረከቱ መሳተፍ ትችላላችሁ። እንዲሁም ደግሞ በሌላ ጊዜ ለጸሎት ለሱባኤ አመቺ ቦታ ናትና ወደዚህ ቦታ መጥታችሁ ሱባኤ በመያዝ ጸሎት በማድረግ በረከት እንድታገኙ በቅድስት ኪዳነ ምሕረት ስም መልእክታችንን እናስተላልፋለን። ወስብሐት ለእግዚአብሔር። ፈጣሪን